ሃይ ሰላም ጤና ይስጥልኝ እንዴት ናችሁ ውድ ወገኖቼ ሰላም ነው እንግዲህ በአዲሱ አመት አዳዲስ ቃጠሎች በተያዘላቸው ፕሮግራም መሰረት እየተከናወኑ ይገኛል ጉግማንጉጎ ወያኔ የሰው ስጋ እንደ ከብት ስጋ ከመጥበስ አልፎ አዲሱ አመት ደግሞ ቁንጥር አድርጌ ሳይሆን በደቦ ማቃጠል አለብኝ ብሎ አዲስ የቃጠሎ ስትራቴጂ ነድፎ ይሄው አገሪቷ ላይ እሳት ያነደደ ነው በሚያሳዝን መልኩ አገሪቷ ላይ እሳት ያነደደ ነው እሳት ያወረደባት ነው በኮንሶ የሚገኙ ምስኪን ኢትዮጵያውያን ወገኖቻችን ያለ አንዳጅ ጥፋታቸው ያለ ምንም በደላቸው ይሄው እሳት ተለቆባቸው በላያቸው ላይ ከ950 በላይ ቤቶች ዶጋ መኖሪያቸው ተፈናቅለው ይሄው የሚደርስላቸው አጥተው የሚደርሱበት ማጥተው እየተንከራተቱ ይገኛሉ በዚህ አጋጣሚ ይሄንን ሁኔታ ወደ ዘርግጭት ለመለወጥ ወያኔ ተክቶ ከሚሰራበት አንደኛው ሴራውና ተንኮል መካከል ብሔርን ከብሔር ማጋጨት አንዱ ስለሆነ እዛ አካባቢ ከ60 አመት በፊት ጀምሮ የሚኖሩትን ኢትዮጵያውያን የአማራ ተወላጆችን አማራ በመሆናቸው ብቻ ቋንቋቸው ተቀይሮ ኮንሶ የሆኑትን በኮንሶ ባህል በኮንሶ ልማድ በኮንሶ ትራዲሽን በኮንሶ ያኗኗር ስርዓት በኮንሶ አመጋገብ በኮንሶ የሥራ ባህል ኤቭሪቲንግ ተዋህደው የሚኖሩትን በሰላም የሚኖሩትን ምስኪን የአማራ ተወላጆችን በአማራነታቸው ብቻ አፈናቅሏቸው የሚደርስላቸው አጥተው የደቡብ ክልል ብሔር ብሔረሰቦች ክልላዊ መንግስት የሚባለው አሻንጉሊት የደህዴን ጽፈት ቤት በተደራጁ ካድሬዎች አማካይነት በዞኑ በኮንሶ ወረዳ ባሉ ባለስልጣኖችና ከክልል እስከ ፌደራል ከክልል እስከ ወረዳ አስበላይ በተደራጁ የወንጀለኞች ሰንሰለቶች አማካይነት ይሄው የሚደርስለታቶ እየተንከራተተ ይገኛል ምንድነው ጥፋቱ ምንድነው የአማራው በደሉ ምንድነው መቼው የአማራው በደል ዝናብ የሚያቆመው መቼ ነው የአማራው በደል ዝናብ በጋ የለውም እንዴ ሁሉ ጊዜ እንደ ክረምት እንደሆነ ሁሌ እንደዘነበ ነው እንዴ ምን አደረገ አማራው ኮንሶ ላይ ምንድነው ያደረገው ኮንሶ ላይ ሄዶ የዘር ማጥፋት ወንጀል ፈጸመ እንዴ ኮንሶ ላይ ሄዶ ቤቶችን ያቃጠለው አማራ ነው ኮንሶ ላይ ሄዶ የሥራ ልምድ ሼር ያደረገ ኮንሶ ላይ ሄዶ ስለ በእምነት መኖር እንደሚቻል ያስተማረ በትምህርት ሰው መለወጥ እንደሚችል ያስተማረ በስርዓት ጥሮ ግሮ መኖር እንደሚችል ያስተማረ ፈሪሃ እግዚአብሔርን ያስተማረ ጠንክሮ በመስራት ለውጥ ማምጣት እንደሚቻል ያስተማረ በጨለማ ውስጥ መኖር ብቻ ሳይሆን በብርሃን ውስጥ በእምነትም አስተሳሰብን ከፍ አድርጎ መኖር እንደሚቻል ያስተማረ ውለታው ምላሹ ይሄ ነው ወይም ውለታው ምላሹ ላቡን ጠብ አድርጎ ፈግቶ ለፍቶ ጥሮ ግሮ ታምኖ የኖረውን ህዝብ ዛሬ አማራ ስለሆነ ብቻ እነዚህ ከጫካ ተፈልፍለው የወጡ የፉኝት ልጆች የጉግማንጉግ ልጆች ዛሬ 200 አማራዎችን ከኮንሶ አፈናቅለው አወጡ በዚህ አጋጣሚ የኮንሶ ህዝቦች ለምስኪን የአማራ ተፈናቃዮች ያደረጋችሁት የወገን ደራሽነት ስራ እጅግ አድርገን እናመሰግናለን ዛሬም ብሔርን ከብሔር በማጋጨት በተበላበት ሁሉም መንገድ በተበላበት ስልት መንገድ የውር ድንብሩን እየተደናበረ የሚሄደው ወያኔ የሚያዛልቅ መስሎት አዲሱን ዘመን ደግሞ እሳት በመለኮስ ጀምሮታል ኮንሶን አነደደ አሁን ደግሞ ጎንደር ለቁን ገበያ ቅዳሜ ገበያ ተብሎ የሚጠራው ቦታ በእሳት አጋየው የሚገርም የጻል ጨዋታ ነው እየተጫወቱ ያሉት እነዚህ ሰዎች ዘረኛ ብለው ሲሳደቡ ራሳቸው መስደባቸው እንደሆነ ያውቁ ስነ ልቦናቸው ያልዳበረ አመለካከታቸው ንቃተሊናቸው ያልዳበረ መሃይሞች ዋላቀሮች ብለው ሲሳደቡ ራሳቸውን እየሰደቡ እንደሆነ ማያውቁ በዘቀጠ የሞራል ልክሽቀት ውስጥ የሚኖሩ ያልታደሉ ሰዎች ዛሬ ስለ ሞራል ንቃተሊና ስለ ሞራል ብቃት ደረጃ ለኛ ሊያስረዱን ሞክራሉ ልጅ ለናቷ ምጥ አስተማረች የሚባል ተረት የለም በእነሱ ቋንቋ ከሌለ እንንገራችሁ በእኛ ቋንቋ የጎንደርን ቅዳሜ ገበያ ሲያጋዩት በሚገርም ሁኔታ ማለት ነው
የራሳቸውን ብሔር ተወላጆች እዛ ያሉት ነጋዴዎች አስቀድመው ዕቃቸውን እንዲያወጡና መደርደሪያዎቻቸው ላይ ባዶ ካርቶን ብቻ ዕቃ ያለው አስመስለው እንዲያስቀምጡ ተነግሯቸው ቆይቷል። ይሄንን አድርገዋል። ምስኪኑ የጎንደር ህዝብ ደግሞ ያመሻል ያነጋል በተለመደ የህይወት ውደት ውስጥ ያለፈ ነው ያለው። ያው ትንቅንቁ እንዳለም ሆኖ ማለት ነው። ነጋዴው በነጋዴነቱ ወጥቶ እየገባ ባለበት ሰዓት እነዚህ ፉኝት ልጆች ውስጥ ለውስጥ ግን የሰሩት ሴራ ዛሬ በእሳት የጋየው አንድም የትግሬ ተወላጅ ነጋዴ የለም። ይሄንን እንግዲህ ይሄ ነው የንቃት ደረጃችሁ ከፍ ማለቻው ምልክቱ። እና ባይጻዬ ልጠይቅ እስኪ አንተ ጉግማንጉግ ይሄ ነው የናንተ የንቃት ደረጃ? የጥፋት ስራዎችን አስፋፍቶ መስራት፣ ወገንን በእሳት ማጋየት፣ ወገንን በገዛ ቦታው በገዛ ቀየው በገዛ ቀበሌው በገዛ መንደሩ ተረጋግቶ እንዳይኖር ሰርቶ እንዳይኖር ነግዶ እንዳያተርፍ ልጆቹን እንዳያሳድግ በሰላም ወጥቶ እንዳይገባ ሌት ተቀን ሴራ ያደባችሁ እየሸረባችሁ ማደራችሁ ነው የናንተ የንቃት ሊና ከፍ ማለቻው ምልክቱ። እንኳንም ከናንተ ወገን አልሆንኩኝ፣ እንኳንም ከጥፋት ልጆች ወገን አልሆንኩኝ። እጅ አላችሁን? አሁንስ የምትሰሩትን አሳጣችሁ። ኮንሶ ያለ ኃጢያቱ በልዩ ወረዳነት አለበለዚያም በዞንነት መተዳደር የሚችል ትልቅ ህዝብ ምንድነው ጥፋቱ? ዲሞክራሲያዊ መብቱ ዲሞክራሲያዊ በሆነ መንገድ የጠየቀውን ህዝብ እሳት ለኩሳችሁ 950 በላይ ቤቶችን ስታቃጥሉ ይሄ ነው ምላሻችሁ? ይሄ ነው የህዝብ ወገንተኝነታችሁ? ይሄ ነው የንቃት ደረጃችሁ ከፍ ማለታው ምልክቱ? እውነት ነው የንቃት ደረጃችሁ እኮ ከፍ እንዳለ ያወቅ ነው። እንቦቀቅላ ህፃናት ልጆችን በ7 በ8 ዓመት አውጥታችሁ ከቤተሰብ አዳሪ ትምህርት ቤት ነው የምናስተምረው ብላችሁ አጋዜ የሚባል ክፍለ ጦር መስረታችሁ አስተራረድ አገዳደል አማራና ኦሮሞ እንዴት እንደሚገሉ እንዴት እንደሚሸረክቱ እንዴት እንደሚያርዱ እንዴት እንደሚጨፈጭፉ እያስተማራችሁ አሳድጋችሁ አውሬ አርጋችሁ የብቃት ማረጋገጫ ተሰጣጣቸው። ይሄ ነው የናንተ የንቃት ደረጃ። ሰውን ወደ አውሬነት መለወጥ የናንተ እርድና ነው፣ የናንተ ጥበብ ነው፣ የናንተ የጥበብ መንገድ ነው። የናንተ የንቃት ደረጃ ሰውን ወደ አውሬነት መለወጥ። እናንተም ብሎ ደግሞ ሰው ገምጋሚ እናንተ ሰው ተገመግማላችሁ። ተምራችሁ የልቀት ደረጃው ላይ የመጨረሻው ሌቭል ላይ ደረሳችሁ አይደል? በውሸት ዶክተሬት ተጥለቅልቀህ ምድረ ጉግማንጉግ፣ በውሸት ማስተርስ ዲግሪ ተጥለቅልቀህ ምድረ ጉግማንጉግ ትለ ንቃተ ህሊና እና አባይ ፀሐዬ በምን አይነት የሞራል ብቃት ነው ስለ ንቃተ ህሊና ታስተምሩን ልትተነትሉ የቃጣችሁ? ምን ታረጉ እናንተ? ሁሉ በእጃችሁ ሁሉ በደጃችሁ ሆነላችሁና ሚዲያውም ላይ እንደፈለጋችሁ ታስታውቃላችሁ፣ እንደፈለጋችሁ ትተፋላችሁ። ዝቃጮች የመጨረሻ የዘቀጣችሁ እኮ ናችሁ። እየተሳደብኩ አይደለም በነገራችን ላይ የሆናችሁትን ነው እየተናገርኩ ያለሁት። this is the noun form of you what I'm talking about። የሆናችሁትን ነው እየተናገርኩ ያለሁት እንጂ I'm not indulting you። ይገባችኋል? የመጨረሻ በአዲሱ አመት አዲስ እሳት በህዝቤ ላይ በመጨረሻ ዘመናችሁ የለኮሳችሁት ያላችሁ እሳት የመጨረሻውን በልቷችሁ ዶጋመድ እንደሚያደርጋችሁ አትጠራጠሩ። በአዲሱ አመት እናንተ አዲስ የጥፋት እቅድ ይዛችሁ እንደመጣችሁት ሁሉ እኛም ከእግዚአብሔር ጋር ማለት ነው እናንተ የምትጠፉበት ነገር ይሄው እየተፋጠነላችሁ እንደሚመጣ አትጠራጠሩ። በቅርብ ጊዜ ውስጥ በሁሉም በኩል እያሸነፍናችሁ ነው። በሁሉም በኩል ስራ ነገራችሁ እድሜ ለቴክኖሎጂ እምደብቋት ግፌልም የንቃት ደረጃቸው ዝቅ ያለ ምናምን አማራን ነው የንቃት ደረጃውን ከፍና ዝቅ ልታደርግ የምትችል አንተ ማን አማራን ኢቫሉዌትና ሜጀር ለማድረግ የምትንደረደር who are you after all? አንተ እኮ አማራን ማለት ነው ስሙን መጥራት አይገባም፣ ኦሮሞን ስሙን መጥራት አይገባም፣ ደቡቡን ስሙን መጥራት አትችልም። መብት የለም። ስለራስ ብዙ ጉድ አለ፣ ዓለም የሚያቀል ብዙ ጉድ አለ። ከፍጥረት ጀምሮ ለጥፋት የተሰለፍክ ጉግማንጉግ ሰራዊት ጠቅላላ የጥፋት ልጆች የእምነት ቤት ማያቆማችሁ የእምነት አባቶች ማያቆማችሁ ሚታመን ታላቁ አምላክ እንኳን ፍርሃት የሌለባችሁ ያላደረባችሁ የፉኝት ልጆች
ስለ ሞራል አማራውን ስለ ንቃተ ህሊና ኦሮሞ አማራውን ልገመግሙት ባኳርድ እኮ ፒፕል ነው ምናምን ደስ ስትሉ እንደናንተ ኋላ ቀር እንደናንተ የዘቀጠ ደረጃ ላይ ያለ በአለም ላይ አለ እንዴ እማታረጉትን ነገር ሁሉ የምታረጉትን ነገር ሁሉ አሳጣቸዋል አቃጠላችሁት ወገኔ በእሳት ለበለባችሁት ቂሊንጦን አቃጥላችሁ ስጋውን ጠብሳችሁ በላችሁ ደሙን ጠጣችሁ አጥንቱን ጋጣችሁ አልበቃ ብሏችሁ ወደ ደቡብ ተሻችሁ የደቡብ ስጋ አማራችሁ ወደ ሰሜን ተሻግራችሁ የጎንደር ስጋ አማራችሁ ጎንደር ግን ዝም ብሎ አይቃጠልልህም አይታዋል አይደል አይተሽዋል ያንዳንድሽ ጎግ ማንጎግ የወንዶችን ሀገር አይተዋል አይደል የወንዶቹ ሀገር ዝም ብሎ አይጠበስልህም መሳሪያ ለማስፈታት ጎራ ብለሽ ነበር አይደል ምን ተከሰተ ለዝርዝሩ ተመስገን ደሳለኝን እንጥራው እንዴ ሶሪ ስምን በጣም ሶሪ ተመስገን በየነ ማለት ነው ተመስገን ደሳለኝማ ምርጥ ጋዜጠኛችን ወያኔን በብዕሩ ሲያበደብድ የነበረ የኛ ምልክታችን የኛ ጀግናችን አገር ውስጥ ነው ይቻገር የኔ ነች ብሎ የእስክንድር ነጋን ጥያቄ ይቻገር የማናት ብሎ የጠየቀውን ጥያቄ ይቻገር የኔ ነች ብሎ የመለሰ ምርጥ ትንታግ ጋዜጠኛ ነው ተመስገን ደሳለኝ ደሞ ከዚህ ከወያኔ ወሮ በላ ውርጋጥ ድስት ላሽ ጋር ደሞ ላነጻጽረው እንዴ ተመስገን በየነ ማለት ነው መሳሪያ ላስፈቱ የሄዱ ሰዎች እንዴት ሆኖ ተመስገን በየነ ወያኔ ሰው ላከ ጎንደር የማይነኩበት ቦታ ላከ የጀግኖቹ ሰፈር ላከ ምን ሆነው መጡ ይዘው መጡ አይደል ክላሹን መትረየሱን ይዘው መጡ አይደል የነፍስ ወከፍ መሳሪያውን አምጣ ብለው አስፈርመው ከመይሳው ልጆች ላይ ነጥቀው መጡ አይደል አንተም አውቀዋል እኛም አውቀውናል ረመረመልህ አይደል አስተናገደልህ 20 ላክ 20ውንም ረመረመልህ እንዴ እጅ ተይዞ ሊወሰድ አያውቁም እንዴ ክንዴ እንደሚያነድ ያለው የመይሳው ልጆች እኮ ናቸው አምጣ መሳሪያ ብለ እንዴ ወረቀትና እስክሪብቶ ከጥይት ጋር አሲዘ ሄደ መዝጋቢና ጠባቂ ትልካለ እንዴ ንቀት ረመረመል ከዛ ስንት ላክ 100 200 ላክ ቀጥሎስ ምን አረገለ በሬቶ ጥብስ ነው ቅቅል ነው አብልቶ ይሸኛለ ይኸውልህ እንደዚህ ነው የሚያደርገው ረምርሞ ላከለ አይደል ይሄው ሁሉ ደሞ ቁጭ አርጎላል ወንድ እንደዚህ የመይሳው እንደዚህ ነው አታቀለውም አትብለውም እንዴ የድፍረታችሁ ድፍረት በአዲሱ አመት መሳሪያ እንቀማለን ብላችሁ ቅድ ስታወጡ አታፍሩም ከማይጀመር ቦታ የንብቀፎ ተነካላችሁ የናንተ ንቃተ ህሊና ይሄ ነው አያችሁት አይደል ንቃተ ህሊናው ደሞ ያልዳበረው መብት እንዴት እንደሚከበር ግፈኞችን እንዴት መቅጣት እንዳለበት ወሮ በለችን እንዴት አርጎ መግረፍ እንዳለበት ስለሚያቅ ስምቱን አሳምሮ ሰጠ ጎንደር ጊዜ ተወለድ አሁን ደሞ ጉድ ሳይሰማ መስከረም አይጠባም አሉ የኢትዮጵያ አየር መንገድ ደሞ የሚያደርገው ግራ ገብቶት አሁን $1200 የነበረውን $685 አርጎታል ደርሶ መልሱን አሜሪካ ያላችሁ እንኳን ደስ ያላችሁ ማዕቀቡ ምን ያህል ያሽመደመደው እንደሆነ የሚያሳይ ምልክት ነው $1200 ወደ $680 ተቀበሏል የለም ሌላ አየር መንገድ እየተጠቀመ ነው ዲያስፖራው ገና እናሽመደምዳለን በልመናም በጮትም አይሆንም እዛው የሰበሰብካቸው ካንድ ጎጥ የጠራሃቸው ሰዎች ይመላለሱበት ይሻንኑበት ገና ድባቅ እንመታለን ይሄም we are victorious this is the sign of being we became to be victorious good news ለናንተ መርዶ ለኛ ብስራት ነው yes እነሚም ስባቱ እንግዲህ ይሄንን ነገር በእድገትና ትራንስፎርሜሽን እቅዱ ስኬት ውስጥ አስገብታችሁ የጠረጴዛ ዙሪያ የውሎ አበል እየተከፈላቸው የሚደሰኩሩ ሱሰኞችን ሰብስባችሁ ባይ እንግዲህ ይሄ የመልካም ገጽታችን አንዱ መገለጫ ምናምን ብለሽ ዲስኩርሽን ንጂ እንግዲህ አይ ሚሚ ታሳዝኛለሽ እኮ ሰው ስሙን ሆኖ ይኖራል በ80 አመትሽም ስምሽን ሆነሽ የምትኖሪ
የዘፋኞቻችን ኮንሰርት እንዴት ነው ሊሰረዝ ይቻላል ዘፋኞቻችን ኮንሰርቶቻቸውን እንዴት ነው ሊሰርዙ ይቻሉት አይደል ጨነቀሽ ጠበበሽ አይደል ላንቺ አንገብጋቢው ጉዳይ በአዲስ አመት ስለተሰረዙት ኮንሰርቶች እንጂ በአዲስ አመት ያንቺ ወገኖች ያንቺ ወሮበሎች ያንቺ ነፍሰገዳዮች ወገኖቼ የምትዩ የጎጥ ድምተኞችሽ እየቀነጠሱት ስላለው ወጥ እያጠፉት ስላለው ወገን እድሜውን እያሳጠሩት ስላለው ተተኪ ትውልድ ራዩን እያኮላሹበት ስላለው ወጣት አይደለም የሚጨንቅሽ ደልቀውልሽ የለ እንደ የትግራይ ተወላጅ ዘፋኞች ትጋሪዮ ምናምን ያው አስፓልቱ ዳር ምናምን ዳር ባዶ አዳራሽ ውስጥ ምናምን ጨፈሩልሽ እኮ በአዲስ አመት ባዶ አዳራሽ ውስጥ ኤኮ አሪፍ ነበር ያስተጋባ ነበር በጣም በሚገርም ሁኔታ ስኬታችሁን የሚያሳብቅ አዳራሽ ባዶ ቆርቆሮ መሆናችሁን የመሰከሩ አዳራሾቹ ሁሉ መሰከሩ ባዶ መሆናችሁን ጮሃችሁ አዳራሾቹ አስተጋቡ ባዶነታችሁን አስተጋቡ ውድቀታችሁ ዋዜማ ላይ መሆናችሁን አስተጋቡ ህዝብ አከንተፍ እንዳላችሁ አዳራሾቹ አስተጋቡ ሰው እንደጠላችሁ አስተጋቡ እናቶች በሐዘን ተቆራምደው መኖራቸውን አስተጋቡ አባቶች አንገታቸውን ደፍተው ጧሪ ቀባሪ አጥተው የልጅ ልጅ ያሳደጉ በልመና እንደሚተዳደሩ ከችግር ማጥ ውስጥ ተዘፍቀው እንዳሉ እነዛ የጨፈራችሁባቸው አዳራሾች አስተጋቡ አንቺ ጭንቀትሽ ስለተሰረዙት ኮንሰርቶች ዘፋኞቹ ምን ነካቸው ኮንሰርት ነው አንገብጋቢሽ ጉዳይ ለነገሩ ሴቷ አላሙዲን አይደል እንደምትባየው አንቺ ምን ታቀለሽ ስለ ሀገር ምን ታቀለሽ ከአሜሪካ እኮ በቅሌት ተባረሽ በወሮበላ መለስ ዜናዊ አማካኝነት የመጀመሪያ ሌሎቹ ቃቸውን አምጥተው ከውጭ ሀገር አምጥተው የግል ሬዲዮ ሊከፍቱ የግል ቴሌቪዥን ሊከፍቱ በፕሪንት ሚዲያ እና በኤሌክትሮኒክስ ሚዲያ ላይ አንድ ላይ መስራት ስለማይቻል ጋዜጣ ላይ ሲሰሩ የነበሩ ጋዜጠኞች ወደ ኤሌክትሮኒክስ ሚዲያ መግባት ሲፈልጉ ጋዜጣቸው